በባዶ እግራችን አሸዋ ላይ ስንሄድ፣ አፈር ላይ ስንሄድ፣ ሳር ላይ ስንሄድ የምናገኘው የጤና ጠቀሜታ አለ። ይሄ የጤና ጠቀሜታ ምንድን ነው የሚለውን እንመልከት። የመጀመሪያው ምንድነው? ስሜታችን በጣም የተረጋጋ እንዲሆን ያደርጋል። ለምንድን ነው ይህም? እግራችን ቀጥተኛ ግንኙነት ከአፈር ጋር ሲኖረው፣ ከሳር ጋር ሲኖረው፣ ከአሸዋ ጋር ሲኖረው ግራውንድ እናደርጋለን። ግራውንድ በምናደርግበት ሰዓት ላይ ኤሌክትሮኖች ከመሬት ወይም ከአፈር ላይ ወደ ሰውነታችን ይገባሉ። በዚህ ሰዓት ሰውነታችን ውስጥ ያሉትን ፍሪ ራዲካሎች ምን ያደርጋሉ? ይይዟቸዋል ማለት ነው። እነዛ ፍሪ ራዲካሎች ደግሞ ምንድን ናቸው? ሌቦች ናቸው። ሌባ ያልኩበት ምክንያት ምንድን ነው? ከሴሎቻችን ኤሌክትሮን የሚሰርቁ ሌቦች ናቸው። ኤሌክትሮንን በመስረቅ ሰውነታችን ህመም ውስጥ እንዲገባ የሚያደርጉ ናቸው። እነዛ ሌቦች ከአፈር ውስጥ የመጣው ኤሌክትሮን ምን ያደርጋቸዋል? ይይዛቸዋል። በዚህ ሰዓት ምን ይቀንሳል? ሰውነታችን ውስጥ ኦክሲዴቲቭ ስትረስ ይቀንሳል ማለት ነው። ኦክሲዴቲቭ ስትረስ ካለ ደግሞ ምን ይከሰታል? ሰውነታችን ውስጥ ኢንፍላሜሽን ወይም ብግነት እንዲከሰት ያደርጋል ማለት ነው። ያ ኤሌክትሮን ፍሪ ራዲካሎቹ ግራውንድ ከተደረጉ ሰውነታችን ውስጥ ብግነት በማይከሰትበት ሰዓት ላይ ደግሞ ሰውነታችን አንቲፔን ያመርታል። ተፈጥሯዊ አንቲፔን። እሱ ምንድነው? ኢንዶርፊን የሚባል አንቲፔን። ይሄ ኢንዶርፊን የሚባለው አንቲፔን ወይም የህመም ማስታገሻ ሰውነታችን ውስጥ የሚካሄዱትን የተለያዩ ህመሞች ያስቆምልናል ማለት ነው። በዚህም ጥሩ ስሜት እንዲሰማን ያደርጋል። ሁለተኛው ጠቀሜታ ምንድነው? ስትረሳችን እንዲቀንስ ያደርጋል። የተለያዩ ጥናቶች እንደሚያመላክቱት ግራውንድ ስናደርግ ወይም ቀጥተኛ ግንኙነት ከመሬት ጋር፣ ከአሸዋ ጋር፣ ከአፈር ጋር እግራችን በሚገናኝበት ሰዓት ላይ ኮርቲሶል የሚባለው ስትረስን የሚያመጣ ሆርሞን በከፍተኛ ሁኔታ ይቀንሳል። በዚህም ስትረሳችን ይቀንሳል ማለት ነው። ሌላኛው ጥሩ እንቅልፍ እንድንተኛ ያደርገናል። ምን በማድረግ? ሳርካዲያን ሪትማችንን በማስተካከል ማለት ነው። ይሄ የነገርኳችሁ በጣም ትንሹ ጥቅም ነው። በጣም ብዙ ጥቅም አለው በባዶ እግር መሄድ ማለት ነው። ስለዚህ በቀን ውስጥ በትንሹ 10 ደቂቃ 5 ደቂቃ ብትሞክሩት እየተለማመዳችሁ ስትሄዱ ደግሞ በጣም እየወደዳችሁ ትሄዳላችሁ እና በትንሹ ሞክሩት። ግን ስትሞክሩ ግራውንድ የምታደርጉበት ወይም በባዶ እግራችሁ የምትሄዱበት ቦታ ንጹህ መሆን መቻል አለበት። የሚወጋችሁ ነገር ሊኖር አይገባም ማለት ነው። እንዲህ በማድረግ ከላይ የጠቀስናቸውን የጤና ጥቅሞች ማግኘት ትችላላችሁ።